በኢትዮጵያ 10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብና ፕሮግራም ድርጅት ማስታወቁ ተሰምቷል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ባለው የረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታውቋል። ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበውን የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት ውስጥ ሊያቆም እንደሚችል ገልጿል። የምግብ ዋስትና ላይ የሚሰራው የተባበሩት መንግስታት ድርጅት ተቋም የሆነው የዓለም የምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ማክሰኞ ሚያዝያ 14 2017 ዓ.ም መሆኑ ተሰምቷል። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ አጠቃሏል። ግጭት፣ ቀጠናዊ አለመረጋጋቶችና መፈናቀሎች የመጀመሪያውን ድርሻ እንደሚወስዱ ጭምር ነው አያይዞ የገለጸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስ እንደዚሁም ድርቅ እየጨመረ ለመጣው ረሃብና የተመጣጠነ ምግብ እጥረት በምክንያትነት ተጠቅሰው እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀሩ የዓለም የምግብ ፕሮግራም አያይዞ ገልጿል። የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ምግብ እጥረት የተጋልጠዋል ያለ ሲሆን ከእነዚህ ሰዎች መካከል 3 ሚሊዮን ያክሉ በግጭትና በአስቸኳይ አየር ጠባይ ምክንያት ከመኖሪያቸው የተፈናቀሉ ናቸው ሲል ነው አያይዞ የገለጸው። የዓለም የምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበት ደረጃ አሳሳቢ ሲል የጠቆመ ሲሆን የተመጣጠነ ምግብ እጥረት ያጋጠማቸው 4.4 ሚሊዮን ነፍሰ ጡር እንደዚሁም አጥቢ እናቶች እንደዚሁም ህጻናት ሕክምና እንደሚያስፈልጋቸው ጭምር ነው አያይዞ የገለጸው። በዓለም ጤና ድርጅት መስፈርት መሰረት በአንድ አካባቢ ከሚገኙ ህጻናት መካከል 15 በመቶ ለተመጣጠነ ምግብ እጥረት የተጋለጡ ከሆነ በአካባቢው ያለው ሁኔታ የአደጋ ጊዜ ተብሎ ይጠያል ብሏል። ይህም ያስታውሰው የዓለም ምግብ ፕሮግራም መግለጫ በሶማሌ፣ ኦሮሚያ፣ ትግራይ፣ አፋር ክልሎች በሚገኙ በአንዳንድ አካባቢዎች ያለው ችግር የከሱ ህጻናትን ቁጥር በዓለም አቀፍ ደረጃ የአደጋ ጊዜ በሚል ለመበየን ከተጠቀሰው 15 በመቶ ገደብ ያለፈ ነው ሲል ነው የገለጸው። ይህ ችግር የታየበት ሶማሊያ ክልል በመጪው ግንቦት ይኖራል ተብሎ በሚጠበቀው ዝቅተኛ ዝናብ ምክንያት ሌላ ድርቅ ስጋት እንደተጋረጠበት ጭምር ነው አያይዞ የገለጸው። በሶማሌ ክልል የሚገኙ ቤተሰቦች በሀገሪቱ ታሪክ ለረጅም ጊዜ በቆየው እንደ ኤሮፓያን አቆጣጠር በ2020 እስከ 2023 በነበረው ድርቅ አሁንም እየተቸገሩ እንዳለ ጭምር አያይዞ ገልጿል። ከዚህም ጋር ተያይዞ እንደነ ሱዳን ባሉ ጎረቤት ሀገራት እየተካሄዱ ያሉ ግጭቶች ለኢትዮጵያ የሰብአዊ እርዳታ ፍላጎት መጨመር ምክንያት እንደሆነም ጭምር በዚሁ ላይ አያይዘው ገልጿል። በ2025 የመጨረሻው ሩብ ዓመት ከ3 ሚሊዮን በላይ ሰዎች የምግብ እርዳታ መቅረቡን የገለጸው የዓለም የምግብ ፕሮግራም ከነዚህ ውስጥም 80 በመቶ ድጋፍ የቀረበው ለተፈናቀሉና የከፋ የምግብ ዋስትና ችግር ላጋጠማቸው ኢትዮጵያውያን ጭምር እንደሆነ የገለጸው። ይሁን እንጂ ተቋሙ ኢትዮጵያ ውስጥ በሚያከናውናቸው እርዳታ ስራዎች ላይ ሁለት ተግዳሮቶች እንዳጋጠሙት የገለጸ ሲሆን መግለጫው በቀዳሚነት የጠቀሰው ተግዳሮት ከተደራሽነት ጋር በተያያዘ ነው። በአማራ ክልሎች ግጭት እንደዚሁም የደህንነት ስጋት እንዳለም ጭምር የገለጸ ሲሆን በአማራ ያለው ሁኔታ ተቋሙ በክልሉ ግማሽ ሚሊዮን ተጎጂ ሰዎች ላይ ለመድረስም ያለውን እቅድ እንዳያሳካ አድርጎኛል ሲልም ጭምር ገልጿል። እንደ መኪና እገታ እንደዚሁም ስጋቶች፣ ዘረፋዎች ያሉ አካባቢዎች ላይ በሚፈጠሩ ግጭቶች ምክንያት ነው እነዚህን በቀላሉ ለመድረስ ችግር ሆኖብኛል ሲል የሚደመጠው። ተቋሙ በሁለተኛነት አጋጥሞኛል ሲል የገለጸው ሌላኛው ተግዳሮት ደግሞ ከገንዘብ ጋር በተያያዘ ነው። የዓለም የምግብ ድርጅት በኢትዮጵያ ከሚያዝያ እስከ ቀጣዩ ዓመት መስከረም ባሉት ጊዜያት ለሚያከናውናቸው ተግባራት ከሚያስፈልገው ገንዘብ ውስጥ የ222 ሚሊዮን ዶላር እጥረት እንዳጋጠመው ገልጿል። መግለጫው ያጋጠመው ባለው አሳሳቢ የገንዘብ እጥረት ምክንያት የድርጅቱ የነፍስ አድን እርዳታ እጅጉን ተስተጓጉሏል ብሏል። ተቋሙ አስቸኳይ አዲስ የገንዘብ ድጋፍ ከሌለ ወደ 3.6 ሚሊዮን የኢትዮጵያ እጅጉን ተጋላጭ ሰዎች ከዓለም የምግብ ፕሮግራም ያገኙት የነበረውን የነፍስ አድንና የተመጣጠነ ምግብ ድጋፍ ሙሉ በሙሉ ሊቆሙባቸው እንደሚችል ነው የገለጸው። የዓለም የምግብ ድርጅት ባጋጠመው የገንዘብ እጥረት ምክንያት በተመጣጠነ ምግብ እጥረት ለተጎዱ 650 ሺህ ሴቶችና ህጻናት ያደረገ የነበረውን ሕክምና በግንቦት ወር ለማቋረጥ መገደዱን አስታውቋል። ተቋሙ በዚህ ዓመት ለ2 ሚሊዮን እናቶችና ህጻናት የነፍስ አድን ምግብ የማቅረብ እቅድ እንደነበረው ጭምር ገልጿል። የተቋሙ የእርዳታ አቅርቦት በሀገሪቱ በሚገኙ ስደተኞች ላይ ተጽዕኖ እንደሚያሳድርም ጭምር በመግለጫው አያይዞ ገልጿል። ተቋሙ ተጨማሪ የገንዘብ እርዳታ የማያገኝ ከሆነ ስደተኞች ከደቡብ ሱዳን መሸሻቸውን ከቀጠሉ ለ1 ሚሊዮን በላይ ገደማ ስደተኞች የሚያቀርበውን የገንዘብና የምግብ አቅርቦት ሰኔ ላይ
ሙሉ በሙሉ ለማቆም እንደሚገደድ ጭምር ገልጿል። የዓለም ምግብ ድርጅት በዚህ ዓመት በኢትዮጵያ ለሚገኙ 1 ሚሊዮን ገደማ ስደተኞች 60 በመቶ የምግብ ድጋፍ እንዳቀረበ ይታወቃል። ተቋሙ በኢትዮጵያ እርዳታ ከሚያደርግላቸው ከ800 ሺህ በላይ ስደተኞች መካከል 100 ሺህ ያክሉ ሱዳናውያን ናቸው ተብሏል። በደቡብ ሱዳን ሰሜን ምስራቅ አካባቢ እየጨመረ ያለው የደህንነት ስጋት በተጨማሪ ወደ 10 ሺህ ስደተኞች ወደ ኢትዮጵያ እንዲፈልሱ ምክንያት እንደሆነ በመግለጫው አያይዘው ገልጿል።